ዘማሪ ገብረ ዮሐንስን ተመልከቱት እስቲ በማርያም ይሄን ቪዲዮ አዩትና መለስበታለሁ በደሙ አጌጠና ክርስቶስ ወርሳለን በጽዮን ተራራ እንደኔ ሚስማማ አለ የገብረ ዮሐንስን መዝሙር ሲያዳምጥ ሰውነቱ ንዝር የሚያደርገው እኔ ይበል እስቲ ገብረ ዮሐንስ ያን የመሰሉ ድንቅ ዝማሬዎችን ሰጥቶናል እስቲ ለሱ ስጦታ አንስተው ከምሬ ምላችሁ አንድ ስጦታ ሁላችን ተሰባስበን ኦርቶዶክሳውያን አንድ ስጦታ እናበረክትለት ከምሬ ነው ሰው በህይወት እያለ አንድ ስጦታ እንወዳለን ብለን አንድ ስጦታ አንስተው ሚስማማኝ ካለ እኔ ይበል ሰበር መረጃ በዘማሪ ገብረ ዮሐንስ ጉዳይ ስጦታ ይሰጠው በሚል በርካቶች ተስማምታቸዋል ከዚህም ውስጥ አዶናይ አንዱ ነው የተስማማ ይመስላል እንግዲህ ምን ስጦታ ይሰጠው ኮሜንት ላይ ጻፉልኝ ብዙ ላይክ ላገኘው ያ ስጦታ ይሰጠዋል ማለት ነው እንግዲህ በሚኮ ቤት ማለት ነው የሚኮ ቤተሰቦች ምን ስጦታ ይሰጠው በግለሰብ መስጠት የምትፈልጉ ሰዎች ስጦታ መስጠት የምትፈልጉ ሰዎች በውስጥ አናግሩኝ ማለት ነው ይህ ዘማሪ በርካቶችን ያነቃ ድንቅ ዘማሪ ነው ማለት ነው ሁላችሁም ይሄን ቪዲዮ ሼር አድርጋችሁ ኮሎናይም በራሱ ዩቲዩብ በራሱ ቲክቶክ አካውንት ማለት ነው ስጦታ እንደሚሰጠው ተስፋ አለኝ አመሰግናለሁ ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው ዝግጁ ናችሁ እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን ወዳችኋለሁ በደሙ አጌጠና ክርስቶስ ወርሳለን በጽዮን ተራራ እየባረካቸው ወደ ላይ አቅና እየባረካቸው ወደ ላይ አቅና መድኃኔዓለም አረገ በክብር ደመና እየባረካቸው ወደ ላይ አቅና እየባረካቸው ወደ ላይ አቅና መድኃኔዓለም አረገ በክብር ደመና የሰማይ መላእክት እልል እልል አሉ ቆመው ሲዘምሩ ምስጉን ነው እያሉ የሰማይ ደጅ ተከፈተ ዘመሩ ሊቀ መላእክቱ